ከዚህ በመቀጠል የማቀርብላችሁ ግጥም ርዕሱ አህይት እንኳን ደስ ያለሽ የሚል ሲሆን ወቅት ሀገራችን መርሳ ወሎ ውስጥ የአህያ ቆዳ ማለስለሻ ፋብሪካ ለመገንባት በተሰራው የምሽት ዜና ላይ ተመስርቶ በዚያው ምሽት ወደ የጻፍኩት ምናባዊ ግጥም ነበር። ወቅቱም ታህሳስ 15 1997 ዓመተ ምህረት። አህይት እንኳን ደስ ያለሽ። ደካማው የሰው ልጅ ቢያንስበት ጉልበቱ አህያ አስጠግቶ ቀነሰ ልፋቱ። ያላንዳች ምስጋና አንገት አቀርቅራ ጀርባዋ እስኪላጥ እየሰራች ስራ አብራ ለዘመናት ከሰው ልጅ ጋር ኖራ ድካሟ ባያይም ትኖራለች አብራ። የጀርባዋ ጭነት በእጅጉ ከብዶባት ተንገዳግዳም ብትሄድ ዱላዋ አይቀርላት። እንዲያ አገልግላ ጉልበቷ ካለቀ ለጅቦች መጣል ነው አለቀ ደቀቀ። ዘመናቶች አልፈው ተረኛ ሆንሽና ፈጣሪም ባሽን ተመለከተና ከፋብሪካ ከቶ ቆዳሽን አልፍቶ አሳምሮ አጊጦ ቀለሙን ቀባብቶ ጃኬት ሆነሽ ወጣሽ ሱሪና ቀበቶ። እናማ ያለፉ ዘመናት ውለታሽ ቢከብደው አንቺን ተሸክሞ መዋል ጀመረ ሰው። ሆኖም ግን ችግሩ ሰው ያለማመኑ አንቺን የሚለብስሽ ቀን ብቻ መሆኑ። ድንገት ተዘናግቶ ከለበሰሽ ማታ ሲሸበር ያመሻል በጅቦች ጫጫታ።